ይኸውላችሁ በቀን ውስጥ አንድ ጊዜ እንኳን ጥርሳችንን በትክክል ለማጽዳት ወይም ለመቦረሽ የማያስችል በጣም ብዙ ምክንያት ባለበት ሀገር ላይ ተጨማሪ ምክንያት መፍጠር አልፈልግም። ምን ለማለት ፈልጌ ነው? ከፈለክ ከምግብ በኋላ ከፈለክ ከምግብ በፊት አንተ በሚመች ሰዓት በእውቀት ላይ በተመሰረተ መልኩ ጥርስህን አጽዳው። ዋናው ፖይንቱ ምንድነው? ምግብ ከተመገብን በኋላ በትክክል ጥርሳችን የምናጸዳ ሰዎች ወይም ደግሞ ስለ ጥርስ ንጽህና አጠባበቅ በቂ የሚባል ግንዛቤ ካለን ጠዋትና ማታ ላይ ጥርሳችንን ማጽዳት ግዴታ እንደሆነ እናውቃለን። እንዴት ማጽዳት እንዳለብን እንገነዘባለን፣ እንረዳለን። ጥርሳችንን ማጽዳታችን በቀን ውስጥ የምናደርገው የውዴታ ግዴታችን እንደሆነ ለምንረዳ ሰዎች ምግብ ከበላን በኋላ ቢያንስ 30 ደቂቃ ጠብቀን ማጽዳቱ ይመካል። ነገር ግን አልፎ አልፎ ጥርሳችንን የማጽዳት ልምድ ላለን ሰዎች ከምግብ በኋላ ነው ከምግብ በፊት ነው ማጽዳት ያለብኝ የሚለው ጭንቀት ሚዛን የሚደፋ አይደለም። ስለዚህ በሚመች ሰዓት በተገቢው መልኩ በቀን ውስጥ በእያንዳንዷ ደቂቃ በእያንዳንዷ ሰከንድ ጥርስህ ንጹህ መሆኗን አረጋግጥ።